በመጀመሪያ ባንድ ገጥ ተራት ይችላልሽ በነገራችን ላይ እሳቸው የንጉሱ ወይም ራስታው የምታውቁ ከሆነ እሳቸው እናት ናቸው ብዙ ጊዜ ቲክቶክ ላይ ፖስታቸው ታያላችሁ አይቻለ እሳቸው የንጉሱ እናት ናቸው የቴላት ወዝጂና እና ያለን እስኪ አንቺ ወይ ትቀራለሽ ወይ ዘንሽ ነው ያለው እቴ ናቸው የሚወስኑት እቴ ምቴ ጉዲስ አለ አይቺ ወይኔ ጉዴ ፈል አረበት ተከከረስ እሺ ይሽሬ እሺ ቆይ ካሜራ ይሰጋል ፈታ ያለበት እንደምሰው ነው እንመልሰዋለን ወደ እንትን ወደ ይምለ እንደዛ አሁን ነጣው እነዚህ አጥቃቸው እነሱ ይጋቡ እንደዛ አልኩ ያራስ ሰርግ እነዚህ ገርፈ ኤሪሻ Kakak, ayo. Kau cerita aku sama muka wajah itu sekarang. Saya ni makan macam ni. Wanu terus aja. apa tu ወደ ውስጥ እንደዚህ ግራጅሽን ቀና አድርገው ግራጅሽን ቀና አው ቀና ካለፈችው ምንድነው የምትቀረው ካለፈች በቃ ለጋብቻ ዝግጁ ነህ ለትዳር ዝግጁ ናት ያልበዛችሁ ትቀራለች መቅረትሽ ነው በቃ ካልቻልሽ በቃ እዚህ ነው የምትቀረው አቡሽማ ነው ገደለ ምን ገደለ ያለ የለም በቃ ከዛ በስቴ ችግር ግልቴት ያቺኛው እዚህ ቀና ከዛ እንደዚህ አራለላ ምንም አልሆነልኝ ተጥማ ሻማ ከዚህ ነው የሚሰራው ያው እሱ የለበሰችው አንተ ኦኬ አዝዛይስ ወሳል እሺ ቶሲሞ አቶኒ ወይስ ዘቆይ አይደለም ትለፍ አትለፍ ይታ አቶኒ ወይ ጎማ አትቶ አቶኒ ወይ ናንጋ ደ እስሉ ነው ተቀራጥቶ ወራ አቶኒ ወይስ አጎኒ አጎኒ አቶ እስሉ ሱቁ አላለፈችም አሁን ድጋሚ ካርገሽ የምታልፈው አብዛት ተቀራርጭ እሺ ትቻፍ ነው የሚለው ትተን እንጂ ያኔ ቀራጥ ካላለፍሽ መቅረትሽ በቃ መቅረትሽ ጋር እዚህ መቅረትሽ ነው በቃ አራ ነው ቻልኩ በተግባር ነው ቻልኩ ያኛው መጣል አይቻልም ሰብሰብ ማለት ሰብሰብ አድርገሽ እጅ እንዲጠፋ ነው የምትምታት አራ እንደዚህ ስለማይሽ ተመለለኩኝ ይሄንን ዘንድ ይለቀቅ ማለት እንደዚህ ይሄን እንደዚህ ቻለቻ ማለት ያረጋችሁ አሁን ደግሞ አንቺ ጎበዝ ላይ ተስፋ አቱኒቲ አቱ አታ በቃ ተለፍሎ ያበዛ ቀርተሽ ነበር በቃ ያውኒትን ባላዞር ቦቤ ኦሲሞ እስቤሙ ነብሩ ያበሽ ያዘ ኦሲሞ እስቤሙ
በተለምዶ አጠራር እናንተ ኮባ ሲሉ አሰያይምና እንደ ትክክለኛ ስያሜ ደግሞ ኮባ ሳይሆን እንሰት ነው። እንሰት ኮባ የሚባለው አንዷ ፒስ ኮባ እና ሙሉ ግንዱ እንሰት ይባላል። እንሰት ከሙዝ ለየት የሚያደርገው ምንድነው? ሙዝ ፍሬ ሰጪ ነው አይደለ? ፍሬውን ብቻ ነው የሚጠቀመው። ይሄኛው ደግሞ ሙሉ ግንዱ አገልግሎት ከላይ ከቅጠሉ ስንጀምር ማለት ነው። ከቅጠሉ ስንጀምር እንደዚያኛው እንደ ዶርዜ ማህበረሰብ አካባቢ የዝናብ ጊዜ እንደ ጃንጥላነት የሚጠቀሙት የዚህኛውን ቅጠል ነው። እንደ ጃንጥላ ነው። ይቆርጡትና እንዲያዝ እና ዝናብ የሚያሳልፉበት አንደኛ እንደ ጃንጥላ ይጠቀሙ። ሁለታ ደግሞ ፒዛ ዶርዜ አይዞ ኮሚቴ ስፔሻል ፒዛ ይዘጋጃል። ፒዛ ይገባበትን ማርጋሪታ ምናምን እንደ ስፔሻል ዶርዜ አይዞ ፒዛ ማለት እና እሱን ይዘጋጃል። እና በአጠቃላይ ቅጠሉ ለእሱ አገልግሎት ሲሆን ወርታች ነው። እንሰት የተለያዩ ፓርቶች አሉ። ቡላ የሚያለው ቡላ ወደዚህ ክልል ቡላ ከምን እንደሚገኝ ከእንሰት ግን የቱ ጋር ነው ያለው? ቡላ አይደለም ከስር መሰለኝ። እርግጠኛ ነኝ ኬቱ ነው። እስኪ ነው ተጋር ቡላው የት ነው የሚገኘው? እስኪ ንገሩላቸው ወይ እናንተ ካልቀደማችሁ ማለት ቡላ እኔ ከስር ነው ከቡላ የት ነው ይመስላታል? ገመዱ እንትን የት አለ? አንደ ገመዱ ቡላ በአጠቃላይ ግንዱ ሲመጣ ይሄኛው ቁጭና ቡላ የሚወጣበት ፓርት ቁጭና ቡላ አሰጃቸው ይሄኛው ቂጡ አሙቾ ይባላል። በስፓይስ ወይም በዳጣ ይበላል። አሙቾ ማለት እንደ ድንች ማለት ግንዱ የድንች አይነት ነው። የድንች ይወጣል። እንደ ድንች አይነት ወጣ ተቀቅሎ በዳጣ ይበላል። ቆጭ ቆጫ እናንተ እንደምትሉት ነው። በሱ ይበላል። ይሄኛው ቡላና ቆጮ የሚወጣበት ፓርት ነው። ቡላና ቆጮ ነው ማለት ተከታታይ። በነገራችን ላይ ይሄኛው ቆጮ ይሄ ከሶስቱ ከመንተሽ ወይም ከሶስቱ ማላላት በኋላ ቆጮ ይፈሰው ይታያል። ሲብላላ ምን ውስጥ ነው የሚቆየው? አሳየው ይታያል። ይሄ ትንሽ ሲቆይ ለመጣ እየዘቀጠ ይመጣል። ዲስ ቡላ ምን ይሆናል? በቀይ ደራ ሊጨመቅ ነው። ይሄ ነው ተጨምቆ በቀይ ደረግና ውሃው ፓርት ወደ ላይ ይወጣል። ቡላ ወደ ታች ወደ ቂጡ ይመጣል። ይሄኛውን እንትን ያርቁትን የፈቀፈቁት ምን ያደርጋሉ? ጉድጓድ አንድ ሰዓት ነው። አሁን አንድ ሲግሪ ዶይዘኝ መንደር ይሄን አሰራር ባለው ምግብ አሰራር እንሰት አፋፋቅ መቻል እግር አቀማመጣችን እያያችሁን ልዩነት ጉራጌ እንደዚህ እግር ይሰቀላል አይደል? እግር ይሰቀላል ጉራጌ። እዚህ ደግሞ አይሰቀልም እና ወይ ነው ብለው ስለሚያስቡ ጉራጌም የራሱ ባህል አለ። እዚህ ደግሞ እንደ ባህል የራሱ ተለየት ያለ እግር እንደዚህ እንጨው አይጠገብም። ማየት ብቻ ነው አይጠገብም። ትክክል። ጎበዝ ናት። እንዴት ናት ግን? እስኪ ስንት ይገባታል ትላላችሁ? ከ10 ስንት ሬት እናድርግልህ? ይሄ ከሶስት ወር መብላላት በኋላ ይሄን ይመስላል። አንቺ ላይ ቆጮ ራስ ቆጮ ፍሬሽ ማለት ነው። ቆጮ በባህሪ ከተማ ክትፎ ስትበይ አይተሻላ? ክትፎ ጋር ምናምን ይሄን ነው የሚያመጥልህ። እና ይሄ ቆጮ ደግሞ ከሌላው ለየት የሚያደርገው ሲበስል ታያላችሁ። ይበስላል። ወደ መጋገር ይላል። ያችሁ ለቀዲስ ካዜ በጣም አየሩ ራሱ መጠጣት ይችላል። ወራ ነው ቆፈል ወይ ሲ ወይ ቢሎ አስድሽ እንደሚያክል ሁሉም ኤክስፒሪየንስ ማድረግ አለበት። ከዛን አሁን ደግሞ
ተገባት ሄጂና እስካሁን ቁጭ ብለሽ ያለ በውሃ እንትን ውሃ አቲቲ መጥነሽ ስጭላት አቀላቀኝ አለስልሽ አቀላቀኝ ጨምቁሽን ባያሰደኝ ኤራውስ በቃ ምሽሬ በቃ መቅረት ነው እንጂ ጉዳይ እንደዚህ ላድርገው ጠፍጠፍ አድርጊ እንዴት ነው የሚሄደው እዚህ ሊደር ነው እንደምትይ የኔስ ፕሌስ ላይ ኧረ ቦታ ከሰጡኝ አልኩ እኮ ጎጆ ቤት ሰርቼ እቀመጣለሁ በቃ እዛ ቁጭ በይና ፎሎ አፕ ነው ሰዓቱን ቼክ ማድረግ ሁሉን አስገቢ ባሉ አስገቢ ሰዓቱን ቅጠሉን ብቻ አስገቢ ቅጠሉን አስገቢ ይባርጋቱ ስራው አካል መቃጠል ምናምን እጅ ለቀቅ እያደረጉ ተቃጥሎ መመለስ ምናምን ይሄ ስራው አካል አይ እሺ ከዛ ሴት ነው አይ በቃ እሱ አገልግሏል ከዛ ሰላም ዳ ሰብሰብ ነው አካል ከግረፉ ሆኖ ነስ ለዛ ነው ታውቃለህ የሆነ አንድ ሰዓት የሚሰማን ፊት ማለት ነው አንተ ልክ ነህ አብዛኛው ሰው አይረዳም ሲመጣ ምናምን እንደዚህ ነው እንዴ ከባለሙያ ጋር ሲመጡ ነው አሪፍ ፊሽ ነው ፊሽ አሻሜ ናይቶ አሻም ታድላችሁ ጊዜ ተወለዳችሁ ልጅ በጣም እድለኞች ናችሁ ሁሉ ነገር ከደጃችሁ እንጠቀሙት ማንኪያ የባህር ዛፍ ፍሬ ይሄ የባህር ዛፍ ፍሬ ነው ይሄኛው ደግሞ ቦለቄ ነው ቦለቄ አይደለም እሱም የዛፍ ፍሬ ነው አለ ያሳል አይ ያው ያሰብኩትንማ አይ በቲክቶክ ያዝ ይሄ በእኔ እጅ የተሰራ ቆንጆ ነው አዛም ይሄ ሃይሶ ዶርዜ ኮሚኒቲ ቪሌጅ ፒዛ ነው ይታያችኋል ኤቫል ያያችሁ ነው ፒዛ ነው አዎ ኦኬ ፒዛውን ፒዛ ምን ነው ዊዛውት ቺዝ ዊዛውት ኤግ ኢትስ ናት ስፔሻል ሆቴል ፒዛ ሳይሆን ስፔሻል ሃይዞ ፒዛ ይባላል ይታያችኋል ይሄ ሞር ኦፍ ስፓይሲ ወደ 17 ኢንግሪዲየንቶች አሉበት ይሄ ደግሞ ንጹህ ማር ነው ይታያችኋል ሪል ቢያፍ ማር ይታያችኋል ወዴት እንሂድ ወደ ኔክስት ብሎግ ተከታተሉ ሰሮ እንዳላብድ እንዴት አየው ይሄን አጥቼ በኋላ ሴት እንዴ ሲመጣ አብዛኛው ሰው መስከር ነው ኤክስፔክት የሚያደርገው ይሄ እንደዛ አይደለም ይሄኛው ጠጅ የተዘጋጀበት ወይ ይሄኛው አርቄ የተዘጋጀበት ወይ የራሱ ክላሲፋይ አለው ወይ ሬሲፒ አለው የተመጠነበት የከተማው አርቄ ሲዘጋጅ ከጌሾ ከብቅል እና ስንዴ ብቻ ትንሽ ይገባበታል ይሄ ሲዘጋጅ ጌሾ ምናምን ኢንፍሉዌንስ ሳይሆን የተዘጋጀበት ከተለያዩ ለሆድ ህመም ጠቃሚ ናቸው ተብሎ የሚታሰቡ ተቀምሞ የሚዘጋጁት ለምን ካላችሁ እዚህ አካባቢ ሄልዝ ሴንተር የለም ብያችሁ እና ሰው ከታመመ እንደ ህመሙ መጠን ሆዱን አካባቢ የሚሰማው ስሜት ካለ ይሄ ይሰጠዋል ልጅም እንኳን ጻልጅ ቢታመም ትንሽ ውሃ ተበርዞበት ይሰጠዋል ለዛ ልጅ ለምን ካላችሁ እንደ መድኃኒትነት ነው የሚጠቀመው እሳቤው ይሄኛው እንደ መድኃኒትነት የሚጠቀመው አንድ ደግሞ አየሩ ቀዝቃዛ ስለሆነ ትንሽ ሞቅ እንዲያደርግ ይሄኛው የማር ጠጅ ነው ፍላጎት የማይስተታ ከዚህ አደርዋሽ ደግሞ ንጹህ የተፈጥሮ ውሃ መጠጣት ይችላል እዚህ ሲመጣ ግዴታ ይሄን ጠጡ ያን ጠጡ አለ የትኛውን የምትፈልጉት እና ፍላጎታችሁን የሚከበረው ይሄን አመጣችሁ ጀምሮ ይሄ እንደ ሌላ ቦታ አይደለም
ቅመሽው አንዴ አቅምሳትና ምን ይላል በላት ቪዲዮን ተቀበል ምን ይላል አይ ቆይ ጠይቃት አንተ እንዳበላ ምን ይላል እንጃ ማርማር ነው የሚለው እሺ መልካም አንቺ ደግሞ አጉልሽ እስኪ ምን ይላል ዳጣውን ምን ይላል ግን ራሱ አላለው ዳጣ ማርማር ይላል ተሰው ብላለች አይደል አንቺ ማርማር እያልሽ ቢ አንተም ዳጣውን ፊል ያረክ ብላ ጀምሩ ወበተክ ኢሰፓው ቦርዴ በይ ባላው የመጠጣቸው ሲሆን ቦርዴ ይባላል ከገብስ እና ከስንዴ የሚዘጋጅ ባላው የመጠጣቸው ነው እንደ ምግብነትም ያገለግላል አባቶች ከርሻ በኋላ ሲመጡ ይሄኛውን ይጠጣሉ እኔ ከማሽ ካልተመቸሽ ትወርድ አራት ገባ ነያጁ ለስታር ምን እንትን ነው የሚለው እንደ ቃን የራሱ የሆነ እንደ ገብስ አይነት አፍ ላይ እንትን አለው አጣጡ እንደ ጠላ ነይ አንድ ዙር ያዙ አራን ያልችለውም እሺ አጣጣት እሺ ይፋል ደግሞ ይጋፋል አጣጣት እስኪ ይፋል አትጋፋ አንተ አጣጣት በጣም ጥሙ ወርዲ ያሰክራል በነገራችን ላይ አያሰክርም እንትን ነው እኮ ሰውነቱ ይሆናል በጣም ይባላል ያልተፈለ የሚፈለው አይደለም ማለት ኦኬ የሚያሰክርም አለ ሲፈላ ትክክል ግን ይከብዳል ምናምን ብዬ በጣም አስቤ ነበር ሁሉም ነገር ምቀምሰዋል መሰለኝ ይሄም ይጣፍጣል እንዴ ራሱ ጣምና አለ ያው እኔ በጣም ነው የምወደው ማጣጡ እኮ ነው እዚህ ጋር ደግሞ ምንድነው ስሙ ቦርዴ የሚባል በጣም መሳይ ወዶታል በጣም ነው የሚጣፍጠው ሁሉም ራሱን የቻለ ቃና አለው ሁሉም እዚህ ጋር ብላክ ሌብል አለ በለው ተከከል እዚህ ጋር ጠጅ አለ እዚህ ጋር ደግሞ አረቂ አለ ማለት ነው እንዴት እንደሚያምር እንዴት ደስ እንደሚል አዙ ራሱ ና ኤሮ ምንድነው ሳሮ Ara kameraman የለም ብሩስ እግዚአብሔር ይስጥልኝ ለማለት ልጅ ጅንኑን አብሽ ምራቁ ነው ያለው አይሰማም ይገዳው በቃ ለምን ተወጋው ይገዳው አያ በጣም ነው በጣም ይዘው ሰላም አንደስ አይከብደኝ ኧረ በጣም ላይት ነው ይስጣጥልኝ ታጥጭ አራት ቀጫች ሰረሙን ዝም ብሎ አይጠጣም ንጉስ ነው ሰራት ና ተነሽ ኦኬ እሺ ምን አለ መሰላችሁ እዚህ ዝም ብሎ አይጠጣም ሴሬሞኒ አለ እና ሶስቱ ስላሴዎችን ስንልም ደግሞ ሮማሎ ምክንያት ነው የመጀመሪያው አዛላ እኔ የምለውን ጋው ዋና ታውቁ ትላለ እሱም እኔ የመጀመሪያ ዮ ካልኩ እናንተ ዮ ትላላችሁ ግን ሌሊ በሌላው ድምጻችሁ ከፍ ብሎ እናቶች ለጨፈራው ተዘጋጁ የመጣን ነው እንደማለት ከዛ ጀምሮ እያንዳንዱ አመጣጣችን አሁን በልተን ጠገብን እዚህ ጋር ወደ ጨዋታ ነው እዛ ጋር ተዘጋጀ ልብሱን ለበስን ተዘጋጀ ምግቡ በላን እሺ አሁን ምንድነው የምትይው እኔ ዮ ሲል እናንተ መዝጋችሁን ዮ ግን ቬሪ ላውድ እሺ እንዲሰማቸው ዝግጁ ካልጫዋችሁ ያስደግማል ዮ ተዘጋጅተናል እንግዲህ ይሄ ማለት ዮ ማለት በልተን ጠግበናል እናቶችን ለጭፈራ ተዘጋጁ ማለት ነው አሚን
እሺ ሬዲ ሆልድ ያዙት። ጠጥተን ነው የምንለው? ኖ እኔ ዮ ካልኩ በኋላ እናንተ ዮ ብላችሁ ነው አንድ ላይ የምንጠጣው። ከዛን ጠረጴዛ ይመጣል። እሺ በእጅ ነው በሱ እኔ ዋርገን ቁጭ ከዛ ነው እንደምጠጣው። እሺ እዚህ ጋር እንዳታስቀምጡ ስሜት እንዳይቀመጥ ማለት መልከት። እሺ ተረዳችሁ? እኔ ዝግጁ? ቺርስ እንደራረጋለን። ይሄ ቺርስ ማለት ይሄ ነው። እሺ ይሄ ሌላ ታሪክ ውስጥ ቆላላችሁ። እሺ ማለት ነው። ዝግጁ? ስንቴ ነው የምትለው? አንዴ ነው የሚለው። ዮ እናንተ ዮ ካልተሰማችሁ በቃ እኔ እሱ የሚቀጣውን ቅጣት ትቀበላለህ። ኧረ አንታመም አለበለበጨነቀኝ እናስብላችሁ እንዴ? እሺ ዝግጁ? ዮ ዮ ዮ ዮ ዮ ዮ ዮ ዮ አንተ ብልጠና ቀየርክ እኮ ከወደቅን ማብረን እንጂ ቀየር ባንጂ ነው አንዱ ያዛት ማንም ገለው ማንም ወጣ ችግር የለውም። ዝግጁ? ሬዲ? እኔ የምለው ነው ዮ አይደለም እኔ የምለው ነው የምትሉት። እሺ ዝግጁ? ፑዴ ፑዴ ዱጌ ዱጌ ኔኮ ኔኮ ታኮ ታኮ አሳናቦ ቾኮ አሳናቦ ቾኮ ጌታ ኢየሱስ አሜን። እኔ እኮ ትቅር አልኩት እና ደግሞ አንድ ነገር እንገራችሁ እና ብሩንም ገድያለሁ። እሱ ገና ወደ አይደል ነው ታውቃለህ። አንተ ገና ስራ አልጀመርክም። ገና ነው ያንተ አንተ አላየንም። ገና ይኸውልህ ሽመና አለ ፈረንጁ በጫካ ምን እንዳታውቃለህ ፈረንጁ አንድ ፈረኛ መጣንና ምን አለ መሰለህ ከዚህ በመኪና መሄድ አልፈልግም አለ። ይሄን መሰለ ነገር አይቼ በፕሌን ከላይ ያየው ይላል። ሶስት ጠጣና በፍላይት እንዴት እንደምትሄድ ታያለህ። ሹፌሩም እኛም እንጠጣ ከዛም በፍላይት እንዴት እንደምትሄድ ያለ ስማ እንዲከል ታይላንዱን ኮረልክ ማለት ፍለም በለው ወጣች ፍላውን ተስካይ ነው አፍተር ሲሻት ማለት ሶስተኛ ላይ በቃ ከሶስት በኋላ ከደገም ፍላውን ተስካይ አንተም ጀምራል። ጫወታ ያመጣል ቢሄድ ኧረ ገባኝ ከዛዛ መልዕክት ይገባዋል ያለ ሰውነት አሁን ይገዛል። እና አሁን ምን አለ መሰላችሁ ሰውነታችሁ ሞቃል አይደል? በጣም የከተማው አንዱ አስሞክራችኋለሁ። የከተማው መልካችን ላሳያችኋለሁ። የከተማው እንደዚህ አይጠጋም። ሁሉ ነገራችሁ ነው የሚነዘው ምክንያቱም ፐርፐዝ አስሞክራለሁ። ተጣላችሁ ችግር ቲቪ ሃውስ የሚባል በጣም በፒ ሃውስ ማለት በፈለጋችሁ ወይም ግን ምን አለ መሰላችሁ ሚዛችሁ ሰው መጀመሪያ አጀስት አድርገን ይደግፋችሁ ሸከም የሚያላችሁ ምን መደገፍ እኮ ስማ የሆነ ስትራመድ ነው ሰው ይደግፍ እና በዋናነት ከተማ የሚሰራው የሐረቂ አይነት ምንድነው ፐርፐዝ ለማስከር ሰው ጭንቀቱን ለማንሳት ምናምን አይደለ? ይሄ ግን ፐርፐዝ ሲዘጋጅ ፎር ዘ ሜዲኬሽን ሰውን ቅድም ላይ ሳወራ እዚህ አካባቢ ምንም አይነት የጤና ኬላ የለም ስላችሁ አካባቢ ምን ያህል በባህላዊ መድኃኒት በባህላዊ ታመን አንድ ቀን ማድረግ ማንችልበት ኮንዲሽን እዚህ ግን ኖርማሊ ዘመናቸውን ያለ ሕክምና በባህላዊ መንገድ ሜዲኬት ይደረጋሉ። የሚመገቡትን ሰውነት ውስጥ የሚገባ ነው። የሚበሉት የሚጠጡት በአጠቃላይ ለሰውነት ጠጋኝ ነው። ይሄኛው
መጠጡ ሰውነት ሞቅ ያደርጋል። ኦልሬዲ እዚህ ጋር ታስቀምጡ ያልኳችሁ ጎምዘዝ እንዳይላችሁ ጎምዘዝ ሻስ ሲደረግ ቁጭ ነው ሽት ነው ፊሊንግ ቁጭ ስታረጉ አጥተን ሳንወርቅ አንነሳ። ማርማሪች ነው የሚጣው ምን ላድርገው? ማርማሪ ያዲያሽ ማርማሪ ላይ ያ ፊሲ ጠራሽ ማርማሪ ላይ እንዳታስጨርሽ ሻት ካርሽ ወደ ይችላል። ማርያም አሁን እንደ ያዙ ትሬኒንግ ይሰራል። ፊል ካርሽ ያደው ማርያም ተስፉ ትሬኒንግ ይሰራል። አሁን ደግሞ ምንድነው ነው ቢያንስ ሶስተኛ ትሬኒንግ መልሳ ያዛከ የሱ ጊዜ ያው አለ የጀመርኩ እንጂ ይኸው ለእሱ አለ። እሺ ዝግጁ እኔ ምን ነው እሺ ድምጣችሁ ጋር እሺ ችግር የለም። ማረግሩም ታረጋለች። እሺ ተሬኒ ወላሽኒ ኤካሽኒ ኡያሽኒ በረም ማሩ አለ ሳሚ ያረጋጋሉ ነው ወሮ በጣም ማርማሪላን ሚላ ፈሲ ጠራሽ ማርማሪላን እያ ኮላመተ ማርማሪላን ወዲያው በጣም ያው ሀይል ሰጪ ነው። ለማለት ፍሬሽ ማር ነው እዛ ፊስት ያዝ እንጂ በዚህማ ልነሳም ነው እንዴ አበቃኝ አደኮ ብለሽ ማርያም አኔ ወይ
አርባ ምንጭ ፍላጎት የመምጣት ፍላጎት እንጂ ያለኝ መጥቻ አላውቅም። የመጀመሪያዬ ነው አርባ ምንጭ ስመጣ በጣም ነው ደስ የምትሉት፣ በጣም ነው የምታስቀኑት። ብዙ ሀገር ዙሪያ ያለው ግን ደግሞ እንደናንተ በክብር የተቀበለን የለም። በጣም ነው ያኔ እናቶች ብትሆኑ ራሱ ደስ ይለኛል ሁላችሁ። በጣም ወዳችኋለሁ። ሌላ ሰዓት ልናድርም እንችላለን እዚሁ እና ሌላ ሰዓትም ደግሞ እዚሁ አርደን እናንተ ጋር ልንጫወት እንፈልጋለን። እሺ አረቀመይ ያረኔ ታራስ ክራርኔ ያረና አቀረኔ ኢንተር ሹክረውና Nuna bena iraine habane na gatsesi yalle ማለት ብላችሁ እንኳን በሰላም መጣችሁ እንኳን ደህና ቆያችሁ። ሰላም በራይዳ ዛቶ ሰላም በራኔና ነሶከቱ በሰላም እንደመጣችሁ በሰላም ወደ ቤታችሁ አሜን። ኡበ አዳ ሀሳቶ ኑና ኡበራ በዝራ አሜን። አያ የራኩ አደ የራኩ ኡበ ኢድ ነና ኑኑ የክራቶ ነና ኡበ ኢድ የከቱ ሁላችሁም አባትም ካላችሁ እኛም በደስታ ከኛ ጋር እንደተጫወቱ ያንተን መስገን በደስታ እየተጫወቱ እንደመግባት ያውቃል። አሜን። ኦተራራ ኦተጋ ኦቶጉታ አንጂታ ስራ ተጨምሮላችሁ ትልቅ ስራ ላይ ደርሳችሁ ያለማንጣት አሜን። ሶሲንጉ ኩ አሰካ የሊዛ ኩ የላ ኢደራ ያራ ኑና ሹካራ ምዘና ይዘሳ ይዘራ ውሶ ወይ ይከራ ከራ ይከራ ያ ዳኑና የሚቀጥለው ስትመጡ ወዳችሁ ከብዳችሁ እኛን ለማምጣት ያልፋችሁ። አሜን። ለሊዛ ዳራ ውርሳ ወራ ይኩ ኩማና ኑኒ በዚህ ወልዳችሁ ተደስታችሁ እኛ ጋር ስትመጡ አርዳችሁ ታበሉ እንበላለን። አሜን 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 እኔ የዛሬ አመት የምፈልገው ደረጃ ላይ ብዙ ሰው የሚወደኝ ቢኖርም የሚጠላኝ ከከፍታዬ ለማውረድ እኔ ለመግደል በመርዝ መርዞ የሚፈልግ ብዙ ሰው አለና ፈጣሪ ከዚህ ነገር አውጥቶኝ ቁም ነገር ላይ ደርሼ ማስበው ቦታ ላይ ደርሼ የዛሬ አመት እናንተ ፊት ለፊት ከመጣሁኝ ሁለት ሙክት ይዤ ነው የምመጣው። አንቺ የበለጠ ላይ ደርሰሽ አንቺ የምታስበውን ሞልቶሽ እኛ ጋር ለማምጣት ነው። አሜን 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 ኪዳነ ምህረት አንጆ ሰላም ያርግል። አሜን አሜን ለተመረቀኝ ዮዮ ስቴ ዮዮ Anjata neni ida kopira kopite nuru asagaira ganche kagidin sino aduto kinkaraya idaraya de taraya salamera ubeada ulara uberaya nuni asa nube atira sanena kidane birada anju osi anju tue nena yeli de dolide tue anju እኛ እናቶች እዚህ መንደር ላይ ያሉት እንደነደሰት ብላችሁ የነብላ ያደረጋችሁት እግዚአብሔር ምስጋናውን ያደርሳችሁ፣ ጸሎታችሁ ይሰማ። እኛን እንዳከበራችሁ ፈጣሪ ያክብራችሁ። አሜን። ኑ ፈጎባይ ባ ኑ በጉት ባሽ ናይ ኑና ወጋስ ዘረሰ ወጋስ እኛ እናንተን እንደ ቤተሰብ እንደመቀበላችን እናንተም ደግሞ እንደ ቤተሰብ ስላያችሁ
እናመሰግናለን። ጠላት ጉንደማቆ አንቺ ላይ የተነሳው ጠላት ወደ ኋላ ይመለስ ይውደቅ። ሲኖካ እከራገላ ደማራገላ ወደፊት ውጪ ከፍ ብለሽ ታይ ይዘሽ ግቢ አትነሽ ከፍ በይባችሁ አንጂሮስ እከራው ለሰላምራ እከስ በቃ ስሜቱ ከባድ ነው። በቃ ተርክስ በቃ